በዚህ ጫጫታ፣ ረብሻ እና ማለቂያ የሌለው መረጃ በሚለቀቅበት ዓለም ትልቁ ማዳበር ያለብን ኃይል ትኩረት ነው። ትኩረት ለምን አስፈለገ? የምንኖረው የመረጃ ዘመን ላይ ነው። ነገር ግን ከመጠን በላይ የመረጃ መጨናነቅ ወደ ግራ መጋባት ሊያመራን ይችላል። ሐሳባችን ወደ ተለያየ አቅጣጫዎች ሊጎትት ይችላል። በሚመጣልን መልእክት፣ ኢሜይል፣ የመገናኛ ብዙሃን፣ ዜና፣ መዝናኛ፣ የእርስ በርስ ውድድር፣ ሌሎችም ቴክኖሎጂ ሰዎች በቀላሉ እንዲገናኙ አስችሏል። በዛው ልክ ከመቼውም ጊዜ በበለጠ ትኩረታችንን የሚሰርቅ ሆኗል። ሐቁ ግን ይህ ነው። ትኩረት ያደረግንበት ነገር እየሰፋ እያደገ ይሄዳል። አቴንሽናችን ባረፈበት ኃይላችንም በዚያው ይፈሳል። የምንፈልገውን ውጤትም ይታያል። ትኩረት ትልቁ ኃይላችን ነው። በዓለም ላይ ስኬታማ ሰዎችን ተመልከቱ። ቆንጆ የሚባሉ አይደሉም፣ ጠንካራ የሚባሉ አይደሉም፣ ፈጣን የሚባሉም አይደለም። ነገር ግን እጅግ በጣም ትኩረት ያደረጉ ናቸው። ፎከስድ ማይንድ ያላቸው ናቸው። ትኩረታቸው ነው ስኬታማ እና አሸናፊ ያደረጋቸው። በትኩረት ህልም እውነት የሚሆንበት ነው። ትኩረት ጥረታችንን ወደ መሻሻል የሚያመጣ ነው። ትኩረት የተዘበራረቀውን ወደ ግልጽነት የሚያመጣ ነው። ብዙ ሰዓት ስላለ ብቻ አይደለም። ከዚያ በተጨማሪ ግልጽነት፣ የጠራ አቅጣጫ ያስፈልጋል። የትኩረት ጠላት መረበሽ እና የሐሳብ መበታተን ነው። ሐሳባችን ሲበታተን ጊዜያችን፣ ፈጠራችን፣ ጉልበታችን ይባክናል። ብዙ ሥራ እንጀምራለን፣ ግን የጀመርነውን አንጨርስም። ሐሳባችሁን እንደገና ወደ ትኩረት ለመመለስ ጊዜ ይፈልጋል። ሙዳችን ይሰረቃል። አቅማችንን እናጣለን። በአንድ ጊዜ ብዙ ሥራ ማከናወን ብክነት ነው። የተበታተነውን ትኩረትን አስወግደው ህልምን ሳይገለብ በፊት ትኩረትን እንዴት መሰብሰብ እንችላለን? ትኩረት ለማድረግ መወሰን። የእውነት የምትፈልገውን እወቅ፣ ግልጽ አድርገው። ሁሉንም የምታሳድድ ከሆነ ምንም አትይዝም። ትኩረትን የሚበትኑ ነገሮች አስወግድ። ጥልቀት ላለው ሥራ ቦታ ስጥ። የማይመችን ኖ ማለት ልመድ። ቀንን በጊዜ መከፋፈል። ቅድሚያ የሚሰጣቸውን መጀመሪያ ፈጽም። ረዘም ላለ ሰዓት በትኩረት ስራ። ለትኩረት አካል ብቁ መሆን አለበት። በቂ እንቅልፍ ተኛ። ንጹህ ምግብ ተመገብ። ሰውነትን አንቀሳቅሰው። የተዳከመ አካልና አእምሮ ይዘ ትኩረት ልታደርግ አትችልም። አእምሮንም እንደዛው በየቀኑ ትኩረት ማድረግ አለማምደው። ጥሞና ውሰድ። ውሎውን ጻፈው። ግብህን ቁጭ በልና እሱም ብቻ በአይነ ህሊና ሳለው። ትኩረት የሚያደርግ አእምሮ የሰለጠነ አእምሮ ነው። ትኩረት ህይወትን ይወስናል። ጥሩ ስኬት የሚኖራቸው ሰዎች ትኩረት ያደረጉ ናቸው። ያንንም ይህንንም የሚነካኩ አይደሉም። ነገር ግን የሚፈልጉት ነገር ላይ ያተኮሩ ናቸው። ቢዚ ከመሆን ተቆጥበን ሆን ብለን አስበን የምንሰራቸው ነገሮች ላይ እናተኩር። ቁም ነገሩ ብዙ ማነቃቂያ አይደለም፣ ትኩረት መጨመር ነው የሚያስፈልገው። ኑሮ ምን ሊሆን እንደሚችል ገምት እስኪ። ያለህን በሙሉ ጉልበትህን፣ ጊዜህን፣ ችሎታህን፣ ልምድህን አንድ ግልጽ የሆነ ጎል ላይ ስታውለው 1 ዓመት በትኩረት የሰራነው ስራ 10 ዓመት ወደፊት ሊያስኬደን ይችላል። ትኩረት የስኬት መግቢያ ነው። ስለዚህ ዛሬ ትኩረት ማድረግን ምረጥ። ከዛ ኑሮ ሲለወጥ ተመልከት። አትኩር፣ ፈጽም። ማንም የማያቆምህ ሁን። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ይደግፉን።